ሄኖክ አርፍጮ በክለቡ አይደራደርም። ያው ሳና ቤት ሄኖክ አርፍጮ ለምንድን ነው በዚህ ልክ የሚገዝፈው ብለው ብዙ ሰዎች ጥያቄ ያነሳሉና ክለቡም ለኔ ብዙ ነገር ሆኖ እኔም ለክለቡ ያለኝን ብዙ ነገር አድርጌያለሁና ፕሪሚየር ሊግ ላይ አሁን ኮሚኒተሪዎች ስላንታ ያወራሉና የሆነ የሰማሁት ነገር አለ። የሀዲያ ህዝብ ለሄኖክ አርፍጮ ሐውልት ማቆም አለበት የሚል ነገር ሰምቻለሁ። 2013 ቲሙ ትልቅ ሻምፒዮን መሆን የሚችል ቡድን የተሰራ የተገነባ እንደዚህ አይነት ቡድን እንደውም እስከዛሬ ተገንብቷል ብዬ አላስብም። በቃ ወደ ከወሊሶ ባሳየሁት ፐርፎርማንስ ወደ ሀዲያ ሆሳዕና ቤት ተቀላቀሉ። እኔ ሀዲያ ሆሳዕና ቤት ለመግባት ከተቸገሩ ልጆች አንዱ መጀመሪያው ነኝ ብዬ አስባለሁ። ወደ ሀዲያ ስንመጣ ደግሞ በጦሩ ካሰብን እንደ ኮሎኔል በዛብህ ጴጥሮስ ከሀዲያ ወጥተው ለኢትዮጵያ ብዙ ነገር ያደረጉ አሉ። በፖለቲካው ስንመጣ ፕሮፌሰር በየነ ጴጥሮስ ሀዲያ ተነስተው ፖለቲካው ላይ ትልቅ አስተዋጽኦ ያደረጉ ሰብ ናቸው። በአርቱ ስንመጣ ደግሞ አርቲስት አቦሎ ጥሞሮ ለሀዲያ ትልቅ አስተዋጽኦ ያደረገ ሰው ነው። በእግር ኳሱ ስንመጣ ደግሞ ለሎካይሚ ሚንቆመኔ ላካመድያኔ ጋስኖ